ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ ብያላችሁበት ዓለም ዳርቻ ሰላምና ጤና ብዝዝት ይበልላችሁ። ውድ ቤተሰቦች እንግዲህ ዛሬ ያው እናንተም እኔም ስንጠብቀው የነበረው እግዚአብሔር ይመስገን ሞኔ ተመልሶልኛል ማለት ነው። እግዚአብሔር የተመሰገነ የሆነ ሁሉም ነገር በእግዚአብሔር ፈቃድ የሆነው የሚሆነውና ያው እንግዲህ እናንተንም አመሰግናለሁኝ። በእውነት ለመናገር እኔ እንጃ ምንም ቃላት የለኝም ለእናንተ ማለት ነው። እርግጥ ዩቱቡ ያው ሁሉም ነገር አበቃ ተጠናቀቀ ማለት አይደለም፣ ገና ነው። ግን የኔ ደስታ የእናንተ ደስታ ነው። ብዙ ጊዜ በር አይገጠምም እንደ ስትሉ ነበርና ይኸውና እንግዲህ ዛሬ በእግዚአብሔር ፍቃድ እንግዲህ ተስተካክሏል። እርግጥ የዩቱብ ጣጣ ብዙ ነገር አለው። ቢሆንም ግን እግዚአብሔር ይመስገን እላለሁኝ። ውድ ቤተሰቦቼ አመሰግናለሁኝ። ክበሩልኝ እላችኋለሁኝ። በተለይ አዲስ ጀማሪዎች ከሆናችሁ ማዳመጥ ትችላላችሁ። አዲስ ጀማሪ ስንሆን ብዙ የምናጠፋቸው ነገር አለ፣ ብዙ ስህተት የምንሰራቸው ነገር አለና አዲሶች ማለት ነው። ያው እንግዲህ እንደኔ እንዳትሆኑ ማለት ነው። ያገኛችሁትን ቪዲዮ መጫን የለባችሁም። እንደገና ደግሞ አይ ይቺ እኮ ትንሽ ናት ምናምን ብላችሁ ሾርት ቪዲዮ መጫንም የለባችሁም ማለት ነው። እንደገና ደግሞ ስትሰሩ ታምኔላችሁን ማስተካከል አለባችሁ። በተለይ ታምኔላችሁን በደንብ አንድ አይነት ማድረግ አለባችሁ ማለት ነው። ያው እኔ እንግዲህ እውነት ለመናገር እኔ በቃ ምንም ነገር ታምኔል የሚባል ነገር ተጀምሮ እስከሚጨረስ ምንም ነገር የለም ማለት ነው። ዝም ብዬ ነበረ በቃ አበባ ዝም ብዬ መለጠፍ ነበርና እናንተም ብዙ ልጆች ያው እንዲህ የኔ ቢጤዎች አላችሁና ከዚህ ነገር ተቆጠቡ። በኋላ ላይ ኤዲት አድርጉ እየተባላችሁ በጣም መከራ ነው የሚሆንባቸውና ጥንቃቄ አድርጉላለሁ ማለት ነው። አዲስ ጀማሪዎች እኔን ይመስላል እንግዲህ አዲሶቹም እየገባችሁ ቤተሰብ መሆን ትችላላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ነባሮቹም ያው እንግዲህ እንደተለመደው ያው እህቶቼ አበረታቱኝ፣ አብረን እንበርታላለሁኝ። እናንተም እንግዲህ እንደኔ የሆነባችሁ ተስተካክሎላችሁ የምትደሱ ያድርጋችሁላለሁኝ። እርግጥ ዩቱብ እውነት ለመናገር ወደፊት ምን እንደሚያጋጥም አይታወቅም። ግን ሰው የዕለት ነው ደስታውን መግለጥ ያለብን በማለት ነው እና እናንተም ያው እንደው እንዴት ነው ምናምን ስትሉ ያው አይዞሽ ስለምትሉኝ፣ ስለምታበረታቱኝ፣ ስለምታግዙኝ ያው የእናንተም ደስታችሁ ስለሆነ ላካፍላችሁ የማለት ነው እላችኋለሁኝ። እና ይዟችሁ እህቶቼ በርቱ፣ ጠንክሩ ላለሁኝ። እርግጥ ትዕግስት በጣም ይፈታተናል። አይዟችሁ። ብዙ ልጆችም የምታቋርጡ አላችሁ እኮ ኧረ እንደዚህ ተብሎ ቢቅርብን የምትሉ ልጆችም አላችሁ። አይዟችሁ፣ ተስፋ አትቁረጡ። ተስፋ አልተቆረጠ ካሰቡት ይደረሳል ለማለት ነው እና አመሰግናለሁኝ ውድ ቤተሰቦቼ። እንግዲህ ይህን ይመስላል እንግዲህ ይህን ይመስላል ማለቴ ነው። እንግዲህ ያው እውነት ለመናገር በጣም አድካሚ ነው። ዩቱብ በጣም ነው የሚያደክመው። እኔ ብቻ አይደለሁም የደከምኩት፣ እናንተ ራሳችሁ እናንተ ናችሁ ለእኔ ብላችሁ ስልካችሁን ከፍታችሁ 1 ሰዓት 2 ሰዓት ስልክን ከፍቶ ቁጭ ማለት በእውነት እኔ እንጃ ምንም ቃላት የለኝም። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እላለሁኝ። መተጋገዝ ጥሩ ነው። ያው ወጋችን ባህላችን ነው ደግሞ መተጋገዝ። ምንድን ነው ይሄን ያህል እንደ እና በእውነት አመሰግናለሁኝ። አይዟችሁ፣ በእውነት ነው የምላችሁ። አንዳንድ ልጆች አላችሁ በተለይ ኧረ ወዲያ በይልኝ እንግዲህ ጭራሽ እንደው ድራሹን እንዳያሳየኝ የምትሉም አላችሁና በዚህ አጋጣሚ ይሄን ቪዲዮ እንዳታልፉ፣ እንዳያልፋችሁ እስከ መጨረሻው አዳምጡትኝ። ይጠቅማችኋል። እንትን አትበሉ። ቪዲዮአችሁን ስሩ፣ አታቋርጡ። ላይቫችሁም እርግጥ ይደክማል፣ ይታክታል። በጣም ነው የሚታክተው። ራስ ያስጥላል። በእውነት ነው የምላቸው። ከስራ ላይ ትልቅ ስራ በሉትኝና አይዟችሁ፣ ሳትሰለችሁ በፍቅር ስሩትኝ። እንደዚህ ደግሞ ያንን ስቴፕ ጨርሳችሁ ወደ አንደኛው ስትሸጋገሩ ደስ ይላቸዋል ማለት ነው።
እንደውም እኮ እኔ እኮ ሌላ ልክፈት እንዴ ስላችሁ ነበር። ኧረ እስኪ ቆይ ይመለሳን እያላችሁ ነበር። እና እግዚአብሔር ይመስገን ያው እንግዲህ ዛሬ ቀኑ ደርሶ ተመለሰ እላችኋለሁኝ። የእኔ ደስታ የእናንተ ደስታ ነው። እናንተም የምትደሰቱ ያድርጋችሁ። በዩቱባችሁ በለፋችሁበት በደከማችሁበትኝ ይስተካከልላችሁ። በእውነት ደግሞ የበለጠ ደግሞ ከዚህ የበለጠ ደግሞ መጨረሻውን የምናየው ያድርገን የሁላችንን ማለት ነው። ያው የሁላችንም ህልም ነው እንግዲህ ያው ከስራ ጋር ይህን መስራት ለምንድነው ለኋላ ይጠቅመናል ብለን አይደለ? እንግዲህ የሚጠቅም ያድርገው የእናንተም የኔም ማለት ነው። ውድ ቤተሰቦቼ በእውነት እንግዲህ 1 አመት ሆነኝ። አንድ ቀን ሳትለዩኝ ከጎኔ አይዞሽ እያላችሁ እያበረታታችሁኝ እያገዛችሁኝ ለዚህ ያበቃችሁኝ እናንተ ናችሁና ከልብ ከልብ ነው የማመሰግነው ውድ ቤተሰቦቼ ማለት ነው። በእውነት ነው የምላቸው እግዚአብሔር ያክብርልኝ። በጣም ሸጋ ሸጋ እህቶች ናችሁ። እግዚአብሔር ያክብርልኝ እላለሁኝ። እናንተም አይዟችሁ ጠንክሩ፣ በእውነት ጠንክሩ። ብዙ ልጆች የምትተው አላችሁ ማውቃችሁ ብዙ ልጆች እኔ አውቃችኋለሁኝ እና አታቋርጡ፣ ቀጥሉበት እላለሁኝና አይዞን። ያው እንግዲህ ሰዓትም ያልሞላችሁ አግዛለሁኝ አግዛለሁ በደንብ ነው ባግዘው። አይዞን እላችኋለሁኝ። እንግዲህ ያው እንግዲህ አበቦቹን እያያችሁ እንግዲህ ዘና ፈታ እያላችሁ ማለት ነው። እንግዲህ ላይክም ሰብስክራይብም በር የሚባለው ነገር እንግዲህ ያው ማለፍ የለባችሁም። በደንብ እዩ። በደንብ ነው የምላችሁ። በደንብ እያያችሁ እንግዲህ በር ተገጥሞ ማለፍ የለም። እስከ መጨረሻው ማየት ነው አለባችሁ። ውድ ቤተሰቦቼ እንግዲህ በያላችሁበት ዓለም ዳርቻ ሰላምና ጤና ብዝዝት ይበልላችሁ። እንግዲህ ሀገራችን ኢትዮጵያን ሰላም ያድርግልን፣ ሰላሟን ያብዛልን። የሰው ልጅ ዋናው ትልቁ ሰላም ነውና ሰላምን ይስጠን እላለሁኝ። ቪዲዮዬንም እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። ነባሮችም እንግዲህ እንደው አብረን እንግዲህ ወደፊት ነው የምንጓዘው። ጠንክሩልኝ፣ በርቱልኝ እላለሁኝ። ከልብ ነው የማመሰግነው እህቶቼ። ያው እንግዲህ እንኳን ደስ አላችሁ ለማለት ነው። እግዚአብሔር ያክብርልኝ እላለሁኝ። አመሰግናለሁ። በርቱ፣ እንበርታ እላለሁኝ። ጠንክሮ ያው እንግዲህ ከዚህ ላይ ጨርሳለሁኝ። ምንም እንግዲህ የምጨምረው ነገር የለኝም። በርቱልኝ ነው የምለው። ደህና ሁኑልኝ ነው የምለው። ሰላም ሁኑልኝ ነው የምለው። ባይ